አልበም በኋላ for the first time በዛ ደረጃ እኔም ነገመግሞ ያጫሉ ዋይኬኛ የሚለው አልበም የተረሱ ቃላቶችን ኪነ ጥበባዊ በሆነ መልኩ በዘፈኖቹ ውስጥ ይገልጻቸዋል። አይዲያ ስተሹራሱ እዚህ የሚገራርም ስራ ነው የሚሰራው። የተለየ ተሰጥኦ አለው አጫሉ። የኢትዮጵያን ድንበር ዙሪያን ዞረን ብንቆፍር የኦሮሞ አጥንት የሌለበት ቦታ የለም ብሎ የተናገረው አጫሉ ነው። የኔ አያቶች እኮ አድዋ ዘምተዋል። መቀሌ ተብሎ ነበር የሚለቀሰው። ኦሮሞነትን የሚወጥ ኢትዮጵያኒዝም አይቀበልም አጫሉ። በተመሳሳይ ሰዓት ኢትዮጵያዊነትን የሚክድ ኦሮሞነትን አይቀበልም። አጫሉ እኮ ሞትን ሳይፈራ እውነትን በማይክ የተናገረ ልጅ ነው። ድምጽ በሚተፋው ነው እሳት የሚተፋው ያስጣለው። ክብሪትም እብሪትም አብሪ ጥይትም አይፈራም። ጥያቄ ልክ ካልሆነ መልስ ልክ አይሆንም። እሱ ደግሞ ልጆቹን ሳያሳድግ በተለይ ቺያውን ታላቅ ልጁ ወቢ ኦቨር በሚባል ደረጃ ለምዷታል። ከሷ በሚነሱብኝ ጥያቄዎች የሚመለሰው ነገር ነው የኔ ፍራቻ። አጫሉ ለቤተሰቡ አራተኛ ልጅ ነው። ለኔ ታላቂ ነው። በመሃላችን ሁለት ሰዎች አሉ። በሕፃንነቱ ደግሞ በጣም ታሞብኝ አንድ ወሮ ነው እዚች ጋር ወጣችው ነገር ወጣ። እሷ በስታ ሰውነቱ በሙሉ እቺ ወገቡ ብቻ ነች እንጂ ዳና የለም። እሱ 1 ዓመት 5 ወር ምንም ሳላቅ እንዴት እንደምናገ እንዴት እንደማይ ሳላውቅ ታሞ ዳነልኝ። ልጅነቱ በጣም የሚያሳሳ ነው። ያው እንደማንኛውም ሰው ነው ያደገው። እንዳለንበት አካባቢ ከብቶች በማገድ በትምህርት እድሜው ለትምህርት ሲደርስ እንደዛ ነገር ከጓደኞቹ ጋር ያለውን በማካፈል ነው። ምንም አቅም ይሄንኑ ክራር ብቻና እቺኑ መጫወት ነው እንጂ ምንም አቅም። በ6 ዓመት ጩጬ ሆኖ ነው ከከብት ጋር ሲውል ቆርቆሮ ለቅሞ እንደገና በየመጠጥ ቤቱ እየሄደ ቆርኪ ለቅሞ ያንን እላው ላይ ሰርቶ ከሽ ስለሚል እሷን ሰርቶ ወንዝ ይወርዳል ከከብቶች ጋር ሲጫወት ይውልና ይገባል። ምነው ልጅ አይርብህም ወይ ለምንድን ነው ማትገባው እላለሁ። ምንም ይርባኛል መስለሽ? እኔም እኮ አይርባኝም ይለኛል። አንተ መጠጥ ቤት እየሮጥክ እኔ ሌባ አይደለሁም እባክሽን ተይኝ ይለኛል። እኔ ሌባ አይደለሁም ቆርኬ ጣሉትን ቆርኬ እኮ ነው የምለቅመው አታውቂኝም እንዴ? ላልበቃ እኔም ተዋለሁ ደንግጬ ተዋለሁ። ድምፁ በጣም ደስ ይላል። ይሄ ልጅሽ አስማሪ ልጅሽ ይላል አባትየው ደግሞ የአስማሪ ልጅሽ። እኔ አስማሪ አይደለሁም ዘሮች አስማሪ አይደሉም አንተ አስማሪ ለሰለም አንድ ቀን የሱ ወንድም አሉ ታላቅ ወንድማቸው መጣና እቤት አለ እንደዚህ። አሁን እሱ ይቆጣል። ሲቆጣ ጊዜ ተው አትቆጣ ወይስ እግዚአብሔር ነገር አይታወቅም። ይሄን ዘፈን አሁን አንተ ጠላህ እንጂ እንጀራ ገበታው ሊሆን ይችላል። እንደዚህ አታርገው ጭንቅላቱን አትንካ ፈጽሞ አትንካ ብሎ ተቆጡ። የእሳቸው ታላቅ ወንድም ነበራቸው። እነሱ ሲቆጡ ከዛ ነዲ አልተናገረው። እሱም እንቢ እያለ መጣ። አሁን ሄድና አሁን ይሄን ዘፈን ይገባ እዛው አውሶን ባለው ገብቶ ለሊት በ9 ሰዓት ነው ጉዴ ኮለኛል ወይ ለዋል። እኔ እኮ እዚህ ጋር ደርሼ ፈርቼ ዘፈንን ቀጠልኳል። እንኩት ጎደንጋ አመለጥኩና መጣው ይለኛል። ዘፈንኩና ስፈራ ዘፈን ቀጠልኳል በአንገት። አሁን ከዛን ጨርሼ መጣው። አንተ ልጅ አውሬ በላሃል አንተ ልጅ አንድ ቀን ትበላለህ አረባክ ተወኝ ልጅ ሆይ ተው ሰይጣን ይመታል አልኩት። አንድ ቀን ለሊስ እኔም ሰይጣን ነኝ እኮ አታውቂኝም እንዴ? እኔ ሰይጣን ነኝ አለ። እሺ አልኩና ተውኩ በቃ። እግዚአብሔርን ጸሎት ማድረግ ጀመርኩ። ትምህርቱንም ደግሞ አይተው ትምህርትም አንደኛ ይወጣል ይጠሩኛል። እዛ በምን እንደማር አላውቅም። የሆነ ልጅ ይሞታል 05 አሁን ያንን የትልቁ ጓደኛ ነው የሀብታሙ ጓደኛ ነው ያለች። ከትምህርት ቤት ሲገባ ገደሉት። እነዚህ ወያኔዎች ይገደሉ ጊዜ አሁን ወዮ እኔ እነሱን ይገደሉብኝ መሰለኝ። እሱ እየሰደባቸው ይሮጣል በድንጋይ ይላቸዋል። አንዴ እነሱን ለምናለሁ አንዴ እሱን ለምናለሁ። እንዲሁ በዚህ መሃል እንደ ውሻ እንደሆንኩ እንደምን ያለ ተረፈ ገባ። ቤት ዘጋንበት። መቼ ይሽላል
በ16 አመቱ ያው በተማሪዎች በነበረው እንቅስቃሴ ከ11ኛ ክፍል ተይዞ ሰኔ ወር አካባቢ ይመስለኛል ማረሚያ ቤት ገብቶ በ21 አመቱ ነው ከ5 አመት ቆይታ በኋላ ከማረሚያ ቤት ወጣው። እኔና ሃጫሉ የተዋወቅነው እስር ቤትም አብረን ነው ብዙ ነገር ያሳለፍነው።